ቅዱስ ናኩቶ ለአብ ሳምንት መጾም አይደለም የሚገርመው፣ እሁድ ቀን አፈሩን ያፍስና በውሃ በጥብጦ ነው የሚጠጣው። አለቀ። ይሄ ነበረ ምግቡ። ዓርብ ኮሶ ይጠጣ ነበረ ብትባሉስ? በፊቱ በኋላ በቀኝ በግራ ጦር ተክሎ ሲሰግድ ግንባሩን፣ ሲነሳ ወገቡን፣ ሲደክመው ግራና ቀኝ ጎኑን እየወጋ ያደማው ነበር። እመቤታችን መታ ምን አለችው? አረ መከራህ በዛ ብላለችው። በሌላ ቀን ጌታችን መጥቶ ወዳጄ እኔ እኮ ደሜ የፈሰሰ አንድ ቀን ነው፣ አንተ 40 ዘመን እንደመፈሰሰ ብሎታል። ስለዚህ ቃል ኪዳን በስሜ ያመኑ ስምህን ከኔ ጋር አድርገው ጠርተው ይቅር በለኝ ያሉትን ይቅር እልልሃለሁ፣ ያከበሩን እስከ 7 ትውልድ ምርልሃለሁ ካለው በኋላ ቃል ኪዳኔ እውነት መሆኑ እንዲታወቅ አንተ በዘመን እንባህና ደምህ እንዳላቋረጠ በአትህ ዳግመኛ እስከምመጣ አታቋርጥም ብሎ ናኩቶ ለአብ ሄዳችሁ አይታችኋል አይደል? በክረምትም በበጋም እሱ ነው ለውጥ የለው። ናኩቶ ለአብ በጣም ከሚወዳቸው ነገሮች አንዱ ማይጠንት ነው። በእኛ ዘመን ከተበላሸው ነገሮች አንዱ ስርዓተ ማይጠንት ነው አይደል? ራሱ አደራረጋችንም አያያዙም እኔ ይገርመኛል። አይታችሁ ከሆነ አሁን እኔ ለምሳሌ ሰዎች መጥተው ሰላም ሊሉ ወደ ትከሻ ጠጋ ሲሉ አቤት አቤት እንዴት ያለ መዓዛ ይላሉ። እጣኑ ማለት ነው። እኔ ይሸተኝ። የራሳችሁ ይሸታችኋል? የለም። ይሄን ነገር አልረዳው ብዬ ስኖር ኋላ ከውስጥ ከማስቀደስ ከውጭ ላስቀድስ ብዬ ከውጭ ማስቀደስ ጀመርኩኝ። ከውጭ አስቀድሽ ድረ ቁርባን ስገባ መዓዛው ነፍስ ከስጋ ይለያል። ጣይሙ ለካ ምዕመናን የሚሸታቸው ይሄ ነው። ከውስጥ ስኖር እየተደፋፈርን ነው ለካ አልሸተን ያለ